እንደዚህ ተሰበረ። እሺ ትገምታለህ እኮ ሲሰበር የሆነ ሰው ይላል ወይ ተሰበረ ምናምን። እህቴ ምንም አላለች፣ ቀጥ ብላ ወጣች እና በሩ ጋር ደረሰች። በሩ ጋር ስትደርስ እናቴ እንደዚህ ያለች ምን ነው አታወራም? ምን ነው እንዲህ አንተ እንደዚህ ሰው ሲሞት በጣም የምትወደው ሰው ሲሞት እግዚአብሔር እንጂ አትልም። እንደዚህ ለምሳሌ አሁን ወደ ምስራቅ ማለት ነው ወደ አማሮ ምናምን እንዲህ ካልክ እታመካት ተጨንቃለህ። ኧረ እያለቀስህ በቃ ልጅ ሞቶብሃል ማለት ነው። ልጅ ሞቶብሃል በቃ እንደዚህ ብሮ። እኔ ከዛ እንዴት ነው በሩ ድረስ በዝምታ አለፈች። እያሰበችው እኮ ነው የሚፈጠረውን እያሰበች ሄደች። ልክ በር ጋር ስትደርስ ታውቃለህ፣ ያ መንገድ እናቴ እያገናዘበች ነው ስትይዛት ስታንቃት ከቤት ስትባረር እናቴ ትሙት። እኔ እንደው ምንም አላልኩም፣ እግዚአብሔር እንደው በጣም ሼም ይዞኝ ምንም አላልኩም። እናቴ ትሙት አለች በቃ አለች እንዲህ እኛ መጣ ምንድን ነው አሰማ ወይ ብቻ። ከዛ ላ አክስቶች መጡ እንዳልኩ በቃ ቤተሰብ መጡ፣ ሁሉም ግርፍ ብሎ መጡ። ምንድን ነው ምናምን። ከዛ ላ ሌላ እንዲህ ያለች ብቻ ያለች ግቡ ከዛ አክስቶች ምንድን ያሉት ሲገቡ ሰብሯል። ደረጃውን ከረዱት እኮ ምንድን ነው ምንም ይሁን አይዞሽ እያሉ እኮ ነው። እግዚአብሔር ሶስት አክስቶች እኩል ምንድን ነው በቃ እኛም ማየን በቃ ከዛ ለዛ ውርር ጀመርን። በቃ እንዴት አድርጋ ነው የምታርዳት? እንዴት የምታርዳት? በፊት ለፊት ነው በጀርባ ነው ባስሯ እዛ አክስቶቼ ምናምን መመደብ ጀመሩ። አክስቶቼ ተወጋታለች፣ ጀርባ ነው ሆዷ ነው በበሉላ እንዴት አድርጋ ነው ምናምን ተባለ።